ጌታ አምስተኛው ምዕራፍ እናውጣና ለከሳት ፕሮግራም ሰዓት መጠቀም ፈልጋለሁ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 13 ሁሉም ሰው ስልክ ያዛችሁ ስልክ፣ መጽሐፍ ያዛችሁ መጽሐፍ፣ ሁሉም ነገር ያዛችሁ ሰዎች ተከታተሉ። ምንም ያላዛችሁ ሰዎች እኔም ተከታተሉኝ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 13 ክብር ለኢየሱስ ይሁን። አሜን። ሰላም ናችሁ? እግዚአብሔር ይመስገን። ጌታችሁ ህይወታችሁ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። ተባረክ። ክብር ለኢየሱስ ይሁን። አሜን። ጠላት በእኛ ህይወት ላይ እንደምናስብ ከሆነ እኛ በዚህ ህይወት አንኖርምና እግዚአብሔር ደግሞ ህይወታችን ላይ ቀን እየጨመረ ጸጋ እየጨመረ ሰላም እየጨመረ እውነት እየጨመረ አጣጣበችን መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 13 ያለውን ክፍል አንድ ላይ እናነባለን። ቀጥታ ይህንን ቃል ከተማርን በኋላ ጸልያችኋለሁ። እንደዚህ ማንበብ ፈልጋለሁ። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ደግሜ አነባለሁ። ቁጥር 1 በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱ 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎች መብራታቸውን ይዘው ከእነርሱ ጋር ዘይት ሰነፎች መብራታቸውን ይዘው ከእነርሱ ጋር ዘይት አላያዙምና ልባሞች ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁከታ ሆነ። በዚያን ጊዜ እነዚህ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞች ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። እንጸልይ። ደስ ያለው በእግር ደስ ያለው ይቁም፣ ደስ ያለው ይተኛ፣ ደስ ያለው ይቀመጥ። ቢላፋኒያ ኮፕራሴ ዳፊያኖስ ካባጃ ላፋኖስ የዘላለም አምላክ እግዚአብሔር ሆይ የሰጠህን ርስት ካንተ ተቀብለናልና ያ ካንተ የተቀበልነውን ማንነታችን ካንተ የተቀበልነውን ጸጋ ካንተ የተቀበልነውን የእውነት ብርሃን ተሸክመ እስከ ዳግም ምጽአት የሚያቆይ ልብ ይፈጠርልን። አማኝ ካለ ከኔ ጋር እንድጸልይ ይፈልጋል። የዳንነውን ወይ ጌታ የተቀበልነውን ቀን ተስፋ አድርገን ነገር ግን በውስጣችን ያለው የክርስቶስን ብርሃን አጣፍተን በመጨረሻው ቀን ፊትን አይተን የምናፍር ሳይሆን ልጁ በብዙ ወንድሞች መካከል ብኩር የሆነውን እኛን የእርሱን መልክ እንድንመስል አስቀድሞ እግዚአብሔር የላከውን የልጁን መልክ እንድንመስል የተመረጡ ሰዎች ፊቱን አይተን የምናፍር ሳይሆን ሕይወታችን የሆነ ክርስቶስ በሚገለጥበት ጊዜ ከሱ ጋር በክብር እንድንገለጥ የሚያደርግ መለኮታዊ የሆነ በውስጣችን ይከተል። ባይካል ብራቶሲያና
መለኮታዊ የሆነ ብርሃን በልባችን ይገጠም። ሃሌሉያ አማኝ ካለ ከኔ ጋር እጁ ከፍ አድርግና መለኮታዊ ብርሃን ይበለኝ። መለኮታዊ ብርሃን ሎፊከን ዳላፋዲያ ካቫዶ ሰዳፋኖ ቀኒቱንና ሰዓቲቱን አታውቅም። ስለዚህ ንቁ። ሁልጊዜ የመንፈሳዊ ውጊያ ለመዋጋት የመንፈሳችን ጦር ይዘን የመንፈሳችን ሴፍ ይዘን ሁልጊዜ ቆመን ባልጋራችን ዲያብሎስ በዙሪያችን ስለሚመላለስ የእውነትን ቃል ይዘን በክርስቶስ ኢየሱስ ስም ከዳነበት ቀን የመዳን ወንጌል በልባችን እንደገና እየበራልን ከተቀበለንበት ቀን ጀምሮ ያ የጸጋ ስጦታ በውስጣችን እንደገና እየበራ ለዘላለም የሚያስደስት ጸጋ በውስጣችን ይጽና። ሃሌሉያ ኢየሱስ ኤላቪያኑ ከማናሴ ካዶባስ ዛሬ በሚጠቀምበት ሰዓት የእግዚአብሔር መንፈስ ይሄንን ቃል በውስጥ ያስቀምጧልና የሆነ ሩቅ አገር የሚሄድ አንድ ሰውየው የራሳቸውን በሱ ወይም ከሱ በታች ላሉ ሰዎች ስጦታ ሰጥቷቸው ነበር ሲሄድ የነበረው። ሲመጣ ብዙ ሰዎች ትርፋቸውንና የሰሩትን አሳይቶ ነበሩ። አንዱ ግን የደረሰውን ስጦታ መሬት ላይ ቀበረ። ከዛ በኋላ ሲመጣ ጥሩ መልስ አልመለሰለትም። አንተ ካልዘራህበት የምታጭዳ ነው። ምክንያቱም አንተ ስትሄድ በልጁ በኢየሱስ ክርስቶስ መካከል ወይ በሱ በኩል ወደኛ የመጣው ያንተን ጸጋ በውስጣችን ያለው አትርፈን እንድንቆይ በኢየሱስም እርዳን። አባ ያ ጸጋ በውስጣችን ፍሬ ያፍራ። ያ ጸጋ በውስጣችን ትልቅ ስራ ይስራ። ጸለይኩ በክርስቶስ ኢየሱስ ስም ያ ጸጋ አቅም ይሆንልን። እናመሰግናለን። ለዘላለም ከፍ በል። ቃልን በታላቅ ስልጣን አስተምረን መገኘት በኢየሱስም ከኛ ጋር ይሁን። የመንግሥተ ሰማያት መንገድ የሆነ ክርስቶስን እንድናውቅ ያ መንፈስ በውስጣችን ላይ ይሁን። መንገድ እውነትና ሕይወት እኔ ነኝ እስካለ ድረስ ወደ መንግሥተ ሰማያት የሚያስገባ በር፣ ወደ መንግሥተ ሰማያት የሚያስገባ መንገድ ኢየሱስ ብቻ ነው። ኢየሱስ ራሱን ሲናገር በኔ በቀር ወደ አብ የሚመጣ ማንም የለም አለ። በዛ መንገድ እንድንጓዝ የሚያደርግ መለኮታዊ ብርሃን በልባችን ይገጠም። እናመሰግናለን። ለዘላለም ከፍ በል በኢየሱስ ስም አሜን። አጨብጭቡ ለጌታ። ዛሬ በጣም አጭር ደቂቃ እጠቀማለሁ። በአጭር ደቂቃ ውስጥ ግን ሐሳባችሁን ልባችሁን ከኔ ጋር እንድታደርጉ ፈልጋለሁ። ሁሉም ነገራችሁ ትምህርት ብቻ ነው ዛሬ ማስተምራችሁና ጌታ መንፈስ በውስጥ ያስቀመጠው ቃል ይሄ ነው። ኢየሱስ ክርስቶስ በተደጋጋሚ የመንግስተ ሰማይ ምስጢርና የእግዚአብሔር መንግስት ምን አይነት እንደሆነች በተለያየ ምሳሌ ያስቀምጧልና ማቴዎስ ወንጌል 25ኛው ምዕራፍ ከቁጥር 1 እስከ 13 ላይ ያለው ሐሳብ ኢየሱስ ክርስቶስ ትልቅ የሆነ የመንግስተ ሰማይ ምስጢር የተናገረበት ታላቅና የከበረ ንግግር ነው። ይሄ ክፍል ላይ ያየነው እዚህ ጋር ምዕራፍ 25 ከቁጥር 1 እስከ 13 ላይ ያለው ሐሳብ አማኝ ሁሉም ቤተክርስቲያን ላይ ይመላለሳል። አማኝ ሁሉ በእግዚአብሔር ቤት ውስጥ ላይ ይቀመጣል። ነገር ግን ካሉ ሰዎች ልዩነታቸውስ እንዴት ነው የሚለውን ሐሳብ እዚህ ክፍል ላይ ያስቀምጣል። ምክንያቱም 10 ቆነጃጅቶች አሉ። ለምሳሌ 10 ቆነጃጅቶችን አስቀምጧልና ከ10 ቆነጃጅቶች መካከል ጠንካራ የሆኑ ተዘጋጅተው ሙሽራቸውን የሚጠብቁ መብራታቸውን ከነዘይታቸው ጋር ጭምር ይዞ ሲጠብቁ የነበሩ 5 እና 5 ደካማ የሆኑ መብራት ብቻ የያዙ ነገር ግን ዘይት የሌላቸው ሰዎች እዚህ ቦታ ላይ ይናገራል። ክብር ለኢየሱስ ይሁን። አሜን። በዚህ ክፍል ላይ 10 ቆነጃጅቶችን ከማስቀመጡ በፊት አንድ የሚነግረኝ ነገር አለ። የእግዚአብሔር መንግስት ሰዎች እንደዚህ ነው ብሎ ለመናገር ከአቅማቸው በላይ የሆነ ጥልቅ የሆነ ምስጢር ያለበት ክፍል ነው። ምክንያቱም እዚህ ክፍል ላይ ኢየሱስ ሲያስተምራቸው እንደዚህ አለ። ዝም ብሎ ዘው ብሎ የምንገባበት ሳይሆን አለ የተዘጋጁ መግባት እንዳለባቸው ሁልጊዜ ቀኒቱንና ሰዓቲቱን አታውቁምና ነቅታችሁ ጠብቁ። እነዚህ 10
ቆነጃጅቶች ቁጭ ባሉበት ጊዜ ሲጠብቁ ሙሽራው አልመጣም። ከኔ ጋር ናችሁ? ሲጠብቁ ሙሽራው አልመጣም። እሱ በቆየ ሰዓት ላይ ሁሉንም አንድ ላይ እንቅልፍ አላቸው። በህይወታችን ላይ ከእግዚአብሔር የምንጠብቀው የምንፈልገው ወይ የጌታ መምጣት ወይ በመኖርበት አካባቢ የእግዚአብሔር ክንድ በተአምራትና በትጋት ስንጠብቅ አንዳንድ ጊዜ እሱ ሲቆይ ልንደክም ይችላል። እውነት ነው ውሸት? ስለዚህ በደከመን ሰዓት ላይ ቀንና ሌሊት በፊቱ ላይ ቁጭ ብለን እሱን መጠበቅ ትልቅ አማራጭ ነው። ከኔ ጋር ናችሁ? ስለዚህ እነዚህ ሰዎች አንድ ላይ ተሰብስበው 5ቱ ዘይትና መብራት ያዙ ናቸው። 5ቱ ጭራሽ ዘይት የሚባል ያላዙ መብራት ያዙ ናቸው። የነዚህ የሁለት ሰዎች ወይ የሁለት ቡድን ሰዎች ሐሳባቸውን ልነግራችሁ ፈልጋለሁ። በእነዚህ ሰዎች መካከል እናንተ የት እንዳላችሁ እንድታውቁ ፈልጋለሁ። ከኔ ጋር ናችሁ? በእነዚህ 10 ሰዎች መካከል ለሁለት ነው የተካፈሉት። አንደኞች ሰነፎች፣ ቀጣዮቹ ደግሞ ልባሞች ናቸው። የልባሞች ጉዳይስ ምንድነው? የሰነፎችስ ጉዳይ ምንድነው? ወደኛ አድርገን ስንወስድ ደግሞ ሰነፎች ምን ነው የሚገልጹ? ከኔ ጋር ናችሁ? ሰነፎች ምን ነው የሚገልጹት? 10 ሲጠብቁ ነበር። 10 ሲጠብቁ እንቅልፍ አላቸው። አንዳንድ ጊዜ በጣም መፍራት ያለብን አንድ ነገር አለ። ከኔ ጋር ናችሁ? በጣም መፍራት ያለብን አንድ ነገር አለ። የጸሎት ስሜት ጠፍቶ እንቅልፍ ካለ፣ የቃል ጊዜ ጠፍቶ እንቅልፍ ካለ፣ የአገልግሎት ጊዜ ጠፍቶ እንቅልፍ ካለ እቺ በጣም ኔጌቲቭ የሆነ መንገድ እየሄደን እንዳለን አስቡ። ለእግዚአብሔር ቃል የምትሰጡትን ቦታ ሚስ አድርጋችሁ የሆነ ቀለልና ተራ ያለው ነገር ጊዜያችሁን የምታካፍሉ ሰዎች ካላችሁ በጣም በቃ የቀይ መስመር ላይ መኖራችሁን እንድታውቁ ፈልጋለሁ። እነዚህ 10 ሰዎች 5ቱ ሰነፎች 5ቱ ልባሞች ነበሩ። ከነዛ መካከል 5ቶቹ እንቅልፍ ብሏቸው እንኳን ዘይትና መብራት አላቸው። ሰነፎች ግን እንቅልፍ ብሏቸውም እንኳን ቢመጡ ወይ ያ ሙሽራ ቢመጣ እንዴት አድርጎ መቀበል እንደሚቻላቸው ነገር ግን ግራ የሚያጋባ ነበር። ልባሞች ግን እንደዚህ ያሉ ያ ሲጠብቁ የነበሩ በሌሊት ላይ ሙሽራ ሲመጣ ታላቅ ውቀታ ተነሰ። መጣ፣ ስንጠብቅ የነበረው ሙሽራችን አሉ። መምጣትማ የታጨነለት ሙሽራ ይመጣል። ከኔ ጋር ናችሁ? መምጣትማ ያመነው ሊወስደን የሚመጣ ሙሽራችን ይመጣል። ግን አንድ ነገር ልንገራችሁ፣ ያ ሲመጣ ሊያከብረን ሊወስደን ስፍራን ሊሰጠን ነው የሚመጣው። ነገር ግን አንድ ነገር ልነግራችሁ ፈልጋለሁ። የቤት አባወራ ከሆናችሁ ልጆቻችሁ ከሄዳችሁበት እናንተ ስትመጡ አንድ ነገር ሰብሮ አበላሽቶ ቢጠብቋችሁ ከኔ ጋር ናችሁ? እናንተ ስትመጡ ብድግ ብሎ እየሮጡ ወደ እናንተ አይመጡ። በጥፋታቸው ምክንያት የሆነ ቦታ ላይ ይደብቃሉ። ከኔ ጋር ናችሁ? አንድ የምትደስታው ነገር አንተ ልጅ ሰብራ ወይ ሰብሮ የሆነ ቦታ ላይ አስቀምጦ እየሮጠ ወደ አንተ አይሮጥም። ምክንያቱም ያ ጥፋ ስላለው ነው። አንድ በረከት ልባርካችሁ ዛሬ ጧት ፈልጋለሁ። የተቀበላችሁትን እውነት ሲታችሁ እንድትወርቁ የሚያደርግ የጨለማ ምዕራፍ ከላያችሁ ላይ የተመታ ይሁን። አሜን። ነገርኳችሁ። ቢበዛ 20-30 ደቂቃ ላስተምራችሁ ዛሬ ፈልጋለሁ። እንደዚህ ነው የምላችሁ። ያመነ ሰዎች ብለን እንደፈለገን እርግጠን ተጨማልቀን መሄድ አንችልም። በውስጣችን ያለው ብርሃናችንና ዘይታችን ሙሽራ ሲመጣ ሊቀበል ሁሉ ጊዜ እየተዘጋጀ መሆን አለበት። ከኔ ጋር ናችሁ? እነዚህ 5 ሰነፍ ሰዎች በእርግጥ ወደኛ ስንወስድ በእኛ ጊዜ በቸርቻችን በምታገለግሉበት ቸርቻችሁ በምትኖሩበት አካባቢ ልክ እንደ 5 ሰነፎች የሆኑ ሰዎች ሞልተዋል። ከኔ ጋር ናችሁ? እነዚህ 5 ሰነፎች አፋዊ የሆነ እምነት ያላቸው ናቸው። ከኔ ጋር ናችሁ? አፋዊ የሆነ እምነት ያላቸው ናቸው። ጌታን ተቀብያለሁ፣ አማኝ ነኝ፣ አካል ነኝ፣ አገልጋይ ነኝ፣ እንትን ነኝ የሚሉ ናቸው። ነገር ግን የቆሙበትን የማያውቁ በውስጣቸው ያለው የእግዚአብሔርን ብርሃን ምን እንደሆነ ለይቶ የማያውቁ ሰዓታቸውንና ጊዜያቸውን የማይጠቀሙ የእግዚአብሔርን ትእዛዝና ጥሪውን በውስጣቸው ያለው ነገር የማይረዱ ሰዎች እነዛ ሰነፎች አይታችሁ ከሆነ ልባሞች ያለንንም ዘይት ለኛ አይበቃም ብሎ ሲናገሩ እኩለ ሌሊት ገበያ የሚሄዱ እኩለ ሌሊት ገበያ የለም። እኩለ ሌሊት ሙሽራው ከመጣ በኋላ ቤቱን ለቀው ወደ ጨለማ የሚሄዱ ናቸው። ወደኛ ስንወስድ ግን
ጌታን የተቀበለ ብሎ ራሱን አማኝ ብሎ አፋዊ አድርገው የቤተ ክርስቲያን ውስጥ ትክክለኛ የሆነ የአባልነት ቦታ ስፍራ የያዘ እንደገና ደግሞ ትልቅ ከሰዎች ጋር ትልቅ መሰረት የጣለ ህብረት ያለው ሰው ነገር ግን በእግዚአብሔር እይታ ውስጥ የሌለ ሰምታችሁኛል? አማኝ ካለን ሁላችን አንድ ላይ እጃችን ተያይዘን ቸርች መተን ልንቀመጥ እንችላለን። ነገር ግን ያ ብርሃን በክርስቶስ ኢየሱስ ለኛ የበራልን ብርሃን የእግዚአብሔር ብርሃን ህይወት የሚሰጥ ብርሃን በውስጣችን ከሌለ አንድ ላይ መሰለፍ አንችልም። ከኔ ጋር ናችሁ? አንድ ላይ መሰለፍ አንችልም። ምክንያቱም ያ ብርሃን አንድ ነገር ልነግራችሁ ፈልጋለሁ። እዚህ ጋር በጣም ውስጠታችን ሲያደርገን ጽፌ ያስቀመጥኩት ነገር አለ። አፋዊ ወይም ደረቅና ህይወት የሌለ መብራት የተሸከሙ ዘይት የሌላቸው ሰዎች ነበሩ። 5 ሰነፎች ከኔ ጋር ናችሁ? አፋዊ የሆነ ደረቅ የሆነ ህይወት የሌለ መብራት የያዙ ሰዎች ነበሩ። እነዚህ ሰነፍ ቆነጃጅቶች የሚመለከተው ሁኔታ ይህ ነው ይላልና ከዋጋ ብስነት የከፋ ዋጋ ብስ የሆነ ዘይት ይዘዋል። ምክንያቱም በጨለማ ጊዜ እንዲገቡ የማያደርግ ብርሃን ይዘው ነበር። ማንም ሰው ከጠየቀ እኮ አማኝ ነን፣ ብርሃን ነኝ፣ እንደዚህ ነኝ ማለት እንችላለን። ነገር ግን ስንጠብቅ የነበረው ተስፋችን ኢየሱስ ክርስቶስ ሲመጣ በእውነት በልባችን ያለው በውስጣችን ያለው ብርሃን ከኢየሱስ ክርስቶስ ጋር የሚያገናኘን ይሁን የሚል ልነግራችሁ ፈልጋለሁ። እነዚህ የሰነፎች እጅ ላይ ያለው ማብራት እውነተኛ ያልሆነ ማብራት ለአፍ የሚጠቀሙ እነዚህ ሰነፎች እጅ ላይ ያለው ማብራት ለጊዜው የሚጠቀሙ ለአንድነት፣ ለድንኳን፣ ለቸርች፣ ለሆነ ነገር ለሚጠይቁ ሰዎች እንደዚህ ነኝ ማለት እውነተኛ ያልሆነ ብርሃን ዝም ብሎ በቃ ብልጭልጭ የሚል ብርሃን ከኔ ጋር ናችሁ? ዝም ብሎ ብልጭልጭ የሚል ብርሃን የማይቆይ ማብራት ተስፋ የሌለው ማብራት አለው ብሎ ሊያስቡ ይችላሉ። ግን ያሉበትን ቦታ የሚያስረሳ ማብራት ከመለኮታዊ ብርሃን ምንጭ ጋር ያልተገናኘ ማብራት ይዟሉ። ሁለቱም እኮ ማብራት ይዟሉ። 5 ልባሞቹ ማብራትም ይዟሉ፣ ሰነፎቹም ይዟሉ። ሁለቱም እኮ ማብራት ይዟሉ። ነገር ግን ደካሞቹን እንገራቸው የያዛቸው መብራት ወደ እውነተኛው ስፍራ የማያስገባ አንድ ላይ እንዲሰለፉ የሚያደርግ ዝም ብሎ ብልጭልጭ የሚል ማብራት ከሙሽራቸው ጋር እንዲገናኙ የማያደርግ ማብራት፣ የማይቆይ ማብራት፣ በጨለማ ላይ እንዲቀሩ የሚያደርግ ማብራት በክርስቶስ ኢየሱስ ይሄ መብራት ከእጃችሁ ይወሰዳል። አሜን። አሜን። ነገርኳችሁ። ይሄ ሰውዬው ባለ ሙሽራው ሲመጣ ከመምጣቱ በፊት 10ዎቹ አንድ ላይ ተቀምጠው ከነገሩ ሙሽራው ከመምጣቱ በፊት 10ዎቹ አንድ ላይ ቢቀመጡ ለሚያይ ሰው ሁሉ 10 ቆነጃጅቶች አሉ ማለት ይቻላል። ሙሽራው ሲመጣ ይለያል። ሙሽራው ሲመጣ ዘይት የታለ? መብራት የታለ? የተዘጋጀ ሊቀበል ሲሄድ ያልተዘጋጀ ወደ ጨለማ ይሄዳል። እኔ በጣም ከገረመኝ መጽሐፍ አሁን ካነበብነው ክፍል ጌታ ሆይ ክፈትልን፣ ጌታ ሆይ ክፈትልን ስል እውነት እላችኋለሁ አላውቋችሁም ስል በእውነት ጠብቀው ነበሩ። ግን የያዙት ነገር ወደሱ የሚያስገባ አይደለም። ከኔ ጋር ናችሁ? በእውነት ጠብቀው ነበሩ። እስቲ አስቡ፣ ወደ ዘላለም ጨለማ በሩ ተዘግቶባቸው የሚያንከራተት በእጅ የሚዳሰስ በሚመስል ጨለማ ውስጥ ላይ የተቀመጡ ሰዎች ጋር አማኝ ነን ብሎ አንድ ላይ ተሰልፎ ዛይ ተሸክመው የቆሙ ሰዎች በራቸው ላይ በነሱ በራሳቸው ላይ ሲዘጋ ምን አይነት አሰቃቂ የሆነ እንደሆነ ታስባላችሁ? ያስ እናንተ ከገበያ እንኳን ብትመጡ ቤተሰቦቻችሁ አናስገባ ምናምን ብለው እኩል ሌሊት ውጪ ቢያባራችሁ ነገ እንኳን ተመልሰህ ትገባለህ። የዘላለም ደጅ ሳይዘጋ በእጅ ያለው መብራት እናስተካከል። መልእክት እኮ ነው ያወራው ያለው። የዘላለም ደጅ ሳይዘጋ የምህረትና የይቅርታ የንስሐ ደጆች ተራዝሞ ያሉ ተዘጋጅታችሁ ደጆቻችን ሳይዘጋብን ወደ ታጨነለት ያ መልእክተኛው ኢየሱስ እስኪመጣ ድረስ በውስጣችሁ በልባችሁ የተቀረጸው በበዛ ቀን የታተመውን ያ መንፈሳችሁን በውስጣችሁ ያለው አዘጋጁ። የጸጋ ቀን ተራዝሞ ያለ የንስሐ ቀን ተራዝሞ ያለ ያ የጨለማው ደጅ ሳይዘጋ በፊት
የታጨደለት ኢየሱስን ለመቀበል ሁል ጊዜ ደጆቻችሁ የተዘጋጀ ይሁን። አሜን። ከዚህ በፊት ይሆንላል ሲባል ብዙ ነገር ላወራልህ እችላለሁ። እኔ ዛሬ ግን እንደዚህ ልበላችሁ፣ ደጅ ሳይዘጋባችሁ ተዘጋጁ። አሜን 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 አሜን። ይሄ ነው መልእክት ዛሬ። ሳይዘጋባችሁ ለኛ በዚህ ምድር ላይ ሌላ ተስፋ አለን። የምንጠብቀው የብሉይ ኪዳን የእነ አብርሃም የእነ ሙሴ ተስፋ የኢየሱስ መወለድ፣ የኛ የአዲስ ኪዳን የአማኞች ተስፋ የኢየሱስ ክርስቶስ መምጣት። ተስፋችን የሆነ ኢየሱስ ክርስቶስ ሲመጣ የያዝነውን ብርሃን ከሱ ጋር ማያገናኝ ከሆነ ወዴት አባታችን እንሄዳለን? ወይ በምድር አልኖርክም? ሰው እንደሚዝናና ተዝናና የምድርን በረከት ማለት የሚያስጨማልቀው ህይወት ውስጥ አልገባም። ያ ተስፋ በር ከተዘጋ እውነት አላውቅም። ወረተናል እኮ ቸርች መተናል፣ ምን አድርገናል፣ ሰብከናል፣ ዞረናል። የሆነ ዛሬ ሳምንት ነው መሰለኝ መታዘዝ በሚል ርዕስ የተማርነው። ዛሬ ሳምንት ነው አይደል? እና ነገርኳችሁ፣ ያ ደጅ ሳይዘጋ ልባችሁ ይከፈት። አሜን። እየጨረስኩ ነው። ያ ደጅ ሳይዘጋ አይምሯችሁ ይከፈት። አሜን። ያ ተራዝሞ ያለው የንስሐ ደጅ ሳይዘጋ አይምሯችሁ ይከፈት። አሜን አሜን። ልነግራችሁ ፈልጋለሁ። ዛሬ ጠዋት አንድ መልእክት ላሳስባችሁ፣ ነቃ ላደርጋችሁ ፈልጋለሁ። በውስጣችሁ ያለው ብርሃን፣ በውስጣችሁ በእጃችሁ ያለው ዘይት ምን አይነት ኢየሱስን የሚያስደስት ነው? ማስደስት ከሆነ አፋዊ ከሆነ ልምድ ከሆነ ጌታን ተቀብያለሁ የምትል ከሆነ አባልነት የሆነ ቸርች ላይ ሞልቻለሁ የምትል ከሆነ እንደገና ለሚያዩ ሰዎችን ረዥም ጊዜ ቤተክርስቲያን ላይ መሰረት ጥዬ አባል ሆኜ ክርስትናዊ ነገር አድርጋለሁ ብላችሁ እግዚአብሔርን የማያስደስት የጨለማ ህይወት ሊሆን ይችላል። ከዚህ ሰዓት ጀምሮ ዛሬ ጠዋት መልእክት አለኝ። በክርስቶስ ኢየሱስም ከመለኮታዊ ብርሃን ጋር እንድትገናኙ የሚያደርግ መንፈስ ይርዳችሁ። አሜን። በእውነት እንደዚህ ብዬ ልባርካችሁ ፈልጋለሁ። ከመለኮታዊ ብርሃን ጋር ዘግናኝ የሆነ ጨለማ ሲመጣ ማምለጥ የሚያስችል ብርሃን። አሜን። በእውነት እንደዚህ የሚል ጸሎት መጸለይ እፈልጋለሁ። እነዚህ አፋዊ የሆነ መብራት የያዙ ሰነፎች ሰዎች ከቆነጃጅቶች ጋር ከልባሞች ጋር ሁሉ ኢኩሌትም አንድ ላይ ናቸው። እንዲለዩ የሚያደርገው ሲመጣ ዘይታቸው ሲባል የለም እኩለሌሊት ወደ ጨለማ ገቡ። ዋናው መጥቶ ዘግቶ አላውቋችሁም አለ። አንድ ነገር ልነግራችሁ ፈልጋለሁ። ወደ እግዚአብሔር ቤት እስከመጣችሁ ድረስ ጌታ ኢየሱስን የህይወታችሁ የግል አዳኝ አድርጋችሁ እስከተቀበላችሁ ድረስ ከዓለም ጋር ያለውን ጋብቻችሁን አፍርሳችኋል። እውነት ነው ውሸት? አታውሩም እንዴ? ከዓለም ጋር ያለው ጋብቻችሁን አፍርሳችኋል። ስለዚህ እናንተ የምትጠብቁት ሙሽራችሁ ኢየሱስ ክርስቶስ ነው። ወይ ከዓለም ሳትሆኑ ወይ ከሙሽራችሁ ከኢየሱስ ክርስቶስ ጋር ሳትሆኑ በመሃል ከምትሆኑ አለን እያለን ከምንወርቅ ከሙሽራችን ጋር በደማቅ ሁኔታ የሚያገናኝ መለኮታዊ ብርሃን በኢየሱስ በውስጣችሁ ይገጣል። አሜን አሜን። ነግራችሁ ፈልጋለሁ። እውነተኛ ያልሆነ ዝም ብሎ የሚጠፋ ወሳኝ በሆነ ጊዜ እነዚህ የሰነፎች ማብራት ከኔ ጋር ናችሁ። አንድ ነገር ልነግራችሁ ፈልጋለሁ። እነዚህ ሰነፎች መብራት ወሳኝ በሆነ ጊዜ የማያስመልጣቸው ማብራት ነው። በኢየሱስም እንደዚህ አይነት እምነት ከህይወታችሁ ይወሰድ። አሜን። ወሳኝ በሆነ ደቂቃ፣ ወሳኝ በሆነ ዘገናኝ በሆነ ጨለማ ላይ የሚያስቀር ማብራትና እምነት ምን ያደርግላችኋል? አንዳንድ እኮ አሁን የተሳሳተ ትምህርት በዓለም ላይ ገብቶ አንድን ጌታ ኢየሱስ ክርስቶስ ለህይወት አዳኝ አድርገህ ከተቀበልክ እንደፈለግ ብትዞር ችግር የለም የሚላለን። ነገርኳችሁ። ከሰማነውን ቃል ሲተን እንዳንወርቅ አለ ዕብራውያን ጸሐፊ። ከሰማችሁት ሲተን እንዳንወርቅ ጸጋው ይደግፈን። አሜን። እንደዚህ አለ። በጣም የሚገርመኝ አንድ ነገር ልነግራችሁ ፈልጋለሁ። የነዚህ በአምስት እጅ ያለው መብራት ወሳኝ በሆነ ወቅት የሚያድናቸው አልነበረም። እኔ ከፈለጋችሁ በኋላ ይተነብላችኋለሁ፣ ግን የትንቢት ጉዳይ አይደለም። ይሄ የህይወት ጉዳይ ነው። yes እኔ ቤት ገዛለህ ብዬ እኮ ቢተነበይኩ እኮ ባትገዛም ተከራይተን ትኖራለህ። ሰማይ ሄደ ወዴት ወንድ ሰማይ ነው። የት ነው የምትገባው? ዋና ቦታችሁን አስተካክሉ።
ምን ተከራይተው እድሜ ልክ ተከራይተው መኖር ሰው አለ አይደል? መጀመሪያ መቀመጫችሁ፣ ስፍራችሁ፣ ማረፊያችሁ፣ መግቢያችሁን አስተካክሉ። ከዚያ በኋላ ሌላው እንዲሁ ጨመርላችኋል። ግን ዛሬ ጠዋት አንድ በረከት ሊባርካችሁ የምፈልገው ነገር አለ። ድነናል አምነናል እያለን ሙሽራው ሲወጣ ውጪ እንዳንወርቅ የሚያደርግ እውነተኛ ብርሃን በኢየሱስ ክርስቶስም በውስጣችሁ ላይ ይገጠም። አሜን። በክርስቶስ ኢየሱስም እውነተኛ ብርሃን በውስጣችሁ ይገጠም። አሜን። እነዚህ 5 ልባሞች ሰዎች የያዙት መብራት ከሙሽራቸው ጋር ደስ እንዲላቸው የሚያደርግ እውነተኛ ብርሃን ወዳለበት የሚያስገባ ሲጠብቁ ከቆዩ ከተስፋቸው ጋር የሚያገናኝ መብራት ወሳኝ በሆነ ጊዜ አብርቶ የሚጠቀሙ መብራታቸው ነው። በእጃቸው ላይ ያለው መብራት ከሙሽራቸው ጋር የሚነግሱበት ቦታ የሚያደርስ መብራት ነው። የልባሞች መብራት ጨለማው ተዘግቶ ከዛ ከክብር ስፍራ ጋር ከእጮኛቸው ጋር የሚገናኙበት መብራት ነው። በወሳኝ ጊዜ የሚያሳርፍ መብራት ነው። በእነዚህ በልባሞች እጅ ላይ ያለው መብራት የዓለም የሚያሳዩ ድምቀታቸው ነው። ያ መብራት ከኔ ጋር ናቸው ወይ? አልገባችሁም ብዬ ተስፋ አደርጋለሁና ልክ እነዚህ 5 ልባሞች ሙሽራቸውን ይዘው ከገቡ በኋላ ሰነፎች ሄደው ዘይት ገዝቶ መጡ። ከኔ ጋር ናችሁ? ሰነፎች ሄደው ዘይት ገዝቶ ሲመጡ እነዚህ ልባሞች ሲገቡ በር ተቆለፈባቸው። ከኔ ጋር ናችሁ? እነዚህ ሰነፎች በሩ ሲቆለፍባቸው በር ላይ ቆይተው ሄደው ሌሊት ጋዝም ይዘው ምናምን በር ላይ መጥቶ አንኳክተው ክፈትልን ሲል አንድ ምስጢር ከኔ ጋር ናችሁ? በደንብ እንድታዳምጡ እንፈልጋለሁ። በሩን ያንኳኩ ክፈቱልን ብሎ ሲያንኳኩ የቆሙበት ጨለማ ትላንት ክደናል ካንተ ጋር ህብረት አናደርግም ያሉበት ጨለማ ላይ ነው ቆሙት። ገብቷቸዋል? ተስፋ ነው ብሎ የጠበቁት ደጆቻቸው ከተዘጋ ያ ጨለማ ተመልሶ እንዴት አድርጎ እንደሚወጣቸው አስቡ። ደስታችን ነው ከሱ ጋር እንከብራለን ብሎ ያሰቡበት ደጅ የተዘጋ ከሆነ ያ ዘግናኝ የሆነ የጨለማው ደጅ ላይ እንዴት መቅረት ይችላል? እግዚአብሔር ይሰውረን። አሜን። እግዚአብሔር ይሰውረን። አሜን። ኢየሱስ ክርስቶስም ይሄንን የዳናችሁበትን እውነት ነቅታችሁ እንድትጠብቁ የሚያደርግ የጸጋው ዙፋን የጸጋው አቅም በኢየሱስ በውስጣችሁ ላይ ይሁን። አሜን። ቀላል አይምስላችሁ። ምክንያቱም ማለት አንድ ሰው አመኔ ዳይ ማለት ለአፍና የሆነ ለምንሰማው በጣም ቀላል ሊመስል ይችላል። ኢየሱስ ክርስቶስ በጣም ከባድ ስራ አሳልፎ የሄደበትን ጉዳይ ነው ተዳንከው። ለአንተ ግን ስታስብ ቀላል ይመስላል። ስለ ዳነን ብቻ እንደፈለገን የምንሄድ ሳይሆን ስለ ዳነን ክርስቶስ የምንመስል ሰዎች ነው። አሜን። አልገባችሁ? እና እነዚህ ሰዎች የሰነፍ ማብራት የያዙ ሰዎች ወይም የሰነፎች ቆነጃጅቶች መብራት በጣም ደካማ የሆነ መብራት፣ ወሳኝ በሆነ ጊዜ ላይ ማምለጥ የማይችሉበት መብራት፣ አስፈላጊ በሆነ ጊዜ ላይ ሊጠቀሙ የማይችሉበት መብራት፣ ነገር ግን አፋዊ የሆነ መብራት ሰው ከሩቅ ለሚያይ ሰው አማኝ ናቸው በጌታ ናቸው ብለው እንዲያወሩ ዝም ብሎ ስም የሚሰጥ ሊሆን ይችላል። ነገር ግን አንድ ነገር አለ። ልባሞች ቆነጃጅቶች የያዙት ዘይት ለራሳቸው ብቻ የሚሆን የእውነተኛ ብርሃን ነው። ከነገር ናቸው። ልባሞች የያዙት ዘይት ለራሳቸው ብቻ የሚሆን ያ ለራሳቸው ብቻ የሚሆን ዘይት ከየት ይወሰዳል? ከእግዚአብሔር ይሰጣል። አሜን። ከነገር ናቸው። አሁን እኔና መኖ አንድ ቸርች ላይ አገልግለናል። በውስጡ ያለው ነገር ኢየሱስ ክርስቶስ ሲመጣ በክብር ከሱ ጋር ጳውሎስ እኮ እንደዚህ አለ። ኢየሱስ ሲመጣ አለ እንዳናፍር አለ ጳውሎስ ሲናገር እና ልክ እንደዛው አሞ የሰራው ስራ ትክክለኛና ጥሩ ነገር ከሆነ የእግዚአብሔርን ፊት አይቶ የሚደሰት ከሆነ አንድ ላይ አገልግለን ነበር ማለት ይችላል። እችላለሁ ወይ? ነገርኳችሁ። የትኛው ቸርች አባል ልትሆኑ ትችላላችሁ። ስንት ዓመት ቤተክርስቲያን ላይ ልትቆዩ ትችላላችሁ። እናቴ ጎበዝ ቀላል ስለሆነች ማምለጥ አትችልም። ከኔ ጋር ናችሁ ወይ? አባቴ የቤተክርስቲያን 40 ዓመት መሪ ሽማግሌ ስለሆነ ማምለጥ አትችልም።
ይሄ ልክ እነዚህ ሊባም ሰዎች በውስጣቸው የያዙት ዘይት ለራሳቸው ነፍስ ብቻ የሚበቃ ነው እንጂ ምስት ለልጅ እናት ለልጇ የሚሆን ዘይት አይደለም። ባል ለሚስቱ የሚሆን ዘይት አይደለም። ነገርኳችሁ። ያዛችሁትን ከእግዚአብሔር የተቀበላችሁትን ስጦታ መያዣችሁን ያመንፈሳችሁን አዘጋጅታችሁ በጥንቃቄ ያዙ። እናንተ ስትገቡ ወንድሞቻችሁ ተከትሎ ሊገባ አይችልም። ይሄ ዘይት የሚሰጠው ከእግዚአብሔር ነው። ይሄ ህይወት የሚሰጠው ከእግዚአብሔር ነው። ያ የተሰጣችሁን ጉዳይ ለህይወታችሁ አጠንቅቃችሁ ወይ ጠንቅቃችሁ እንድትይዙ እመክራችኋለሁ። ምክንያቱም አንድ ሰው አሞ ሲሄድ ባለቤቱን ይዞ ሊሄድ አይችልም። እኔ ሲሄድ ወንድሜን ይዤ ሊሄድ አልችልም። ስለዚህ ቀኒቱንና ሰዓቲቱን አታውቁምና ንቁ። ጎን ላይ ያለው ሰው ተጀባበጥ ያለዚህ ያለው ስለዚህ ቀኒቱንና ሰዓቲቱን አታውቁምና ንቁ። በደንብ አሜን። ከወንበር ብድግ ብላችሁ የሚያስብል ነገር ላይሆን ይችላል። ምክንያቱም አሁን ትንሽ ያላችሁበት ዕዳም ሊኖር ይችላል። አልተከፈለ ቤት ኪራይ ሊሆን ይችላል። የሆነ ያልቀየርነው ልብስ ሊኖር ይችላል። የሆነ ነገር አሁን በልባችን ውስጥ ያለው ነገር እንትን ሊሆን ይችላል። እኔ አሁን እንደዚህ ሊበላችሁ አንድ ሸምስ አንድ ዓመት ሙሉ ብትለብስም የሰማይ መኖሪያ ካልተዘጋጀልህ ከባድ ነው። እኔ ጋር ናችሁ። በእግዚአብሔር የተመሩ ሰዎች እኮ የለበሱትን ልብስ ሳይቀይሩ 40 ዓመት በምድረ በዳ ጎዘዋል። ስለዚህ ህይወታችን በተአምራት የሚቀጥሉ ሰዎች ነን እኛ። አሜን። እንደዚህ ልበላችሁ፣ ሁሉ ጊዜ ከእግዚአብሔር ጋር ያለው ህይወታችሁን አጠናክሩ። ቀጣዩ ጉዟችሁን እግዚአብሔር የሚያስጨንቃችሁ በርሱ ላይ ጣሉታል። ምክንያቱም የሚያስጨንቀ ነገር በርሱ ላይ የጣለን በርሱ ውስጥ የጣልነው ነገር አይበላሽም። አሜን። 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 ሃሌሉያ። ያድናል። አሜን። ያድናል። አሜን። አንድ በጣም ድንቅ ከዚህ ክፍል በእውነት ዛሬ ጠዋት ራሱ በውስጥ በጣም ትልቅ የሚመላለሱ ነገሮች አሉ። በጣም የሚመላለሱ ነገሮች አሉ። ከእግዚአብሔር ጋር ልንገናኝ ተስፋ ያሉ ሰዎች እስከሆነን ድረስ ያ ተስፋ ያ እረፍት ወዳለበት ቦታ ለመግባት አሁንም አልረፈደብንም። ያዛችሁት ነገር ተንከባከባችሁ ያዙ። የመረጠን አባታችን ሲመጣ አፍረን የምንደበቅ ሳይሆን የሰጠን የጸጋ ስጦታችን አሳድገን የምናሳይ የሰጠን መዳናችን የምናሳይ ያቆምንበትን ቦታ ላይ መኖራችን የምናሳይ። እኔ በጣም የሚገርመኝ መጽሐፍ ቅዱስ ክፍል ላይ ዘፍጥረት ላይ በጣም ይገርመኛል። ስሙኝ፣ አንድ መነግራችሁ ነገር አለና ዘፍጥረት ላይ እግዚአብሔር አምላክ አዳምንና ሔዋንን በኤደን ገነት ውስጥ አስቀምጧል። ከኔ ጋር ናችሁ? ይህንን ሁሉ የ2-3 ዓመት ልጅ እንኳን ታውቃለች። እና አዳምንና ሔዋንን በኤደን ገነት ላይ አስቀምጧቸዋል። ግን ኢየሱስ ከሄደበት እስኪመጣ ድረስ በመሃል ክፉ እባብ መጣና መልካም በሚመስል ንግግር ከተቀመጡበት ቦታ እንዲነሱ አደረጋቸው። ገብቷቸዋል? ከዛ ቦታ መልካም በሚመስል ማየትንማ ታያላችሁ፣ እንደርሱ ትሆናላችሁ፣ እንደዚህ ትሆናላችሁ እያለ መልካም በሚመስል ንግግር ከእውነተኛው ቦታ እባብ አስወጥቷቸው ነበርና ልክ የእባብን ድምጽ ሰምቶ በበሉ ሰዓት ላይ አይኖቻቸው ተከፈተ። ከኔ ጋር ናችሁ? ልክ አይኖቻቸው ሲከፈት የተከፈተው አይን ክብር የሚያይ አይን አይደለም። አንዱ የአንዱን ራቆትነት የሚያይ አይን የተከፈተላቸው። ከኔ ጋር ናችሁ? አንዱ የአንዱን ጉርደት የሚያይ አይን የተከፈተላቸው። ከዛ ለካ ያ በክብር ምዕራፍ ውስጥ ላይ ያሉ ሰዎች ያ የክብር ምዕራፍ ላይ ውስጥ ላይ ያሉ ሰዎች በመንፈሳዊ ህይወት ውስጥ የሚገናኙ ሰዎች መጀመሪያ አስቀድሞ ከማንም በፊት የእግዚአብሔርን ክብር ያየ ሰው ማን ነው ካላችሁ አዳም ነው። አዳም ምንም አይነት የሚያስጠላ ነገር ሳይኖር በእግዚአብሔር ሐኖት ውስጥ የተቀመጠ ሰው ነው። አዳም አንድም ቀን ላብጣብ ሳያደርግ በገነት ውስጥ የፈለገውን ፍራፍሬ ለቅሞ የሚበላ ሰው ነው። ከኔ ጋር ናችሁ? አሁንም አንድ በረከት ሊባርካችሁ። ከቆማችሁበት እውነትና ከተቀበላችሁ መዳን ሊያስወጣችሁ የሚፈልግ ሰው እየመሰለ ጓደኛ እየመሰለ የሚመጣ መልካም እየመሰለ ነገር ግን በውስጡ መልስ የተሸከመ የትኛው አይነት የሚያስጠላ ምክር ከህይወታችሁ የተመታ ይሆን?
አንዳንድ ጊዜ እኮ ጓደኛውም እኮ መልካም ንግግር ይዞ መጥቶ ከዛ የሆነ ስፍራ እንድንወጣ ያደርጋል። እና ልክ እባብ መልካም ንግግር መጣና ከዛ ከኤደን ገነት እንዲያስወጡ ነገራቸውና ያለው ነገር አይኑ ተከፈተ። ምን ሆነ? እግዚአብሔር ግን በዛ ክፍል ላይ ሁሉ ጊዜ ከአዳም ጋር ሰዓቱን ጠብቆ መጥቶ ስለሚገናኝ ለካ አዳም ያ ፍሬ ስለበላ አይኑ ተከፍቶ ራቆት መሆናቸውን አይቶ ተደብቆ የሆነ ቅጠላቅጠል ውስጥ ተደብቆ ነው ያሉት። ከኔ ጋር ናችሁ? ተደብቆ ያ ቅጠላቅጠል ውስጥ ተደብቆ ስላሉ እንደ ልማዱ እግዚአብሔር መጥቶ አዳም ሆይ ብሎ ሲጠራው አዳም ተደበቀ። ነገርኳችሁ። ክፉ ስራ የአባታችን ፊት እንዳና ያደርጋል። ገብቷችኋል? ክፉ ስራ፣ ክፉ አለመታዘዝ ከአባታችን ፊት እንድንደበቅ ያደርጋል። አዳም ብሎ እግዚአብሔር ሲጠራው አዳም ተደበቀ። ያድናል። በዚህ አጋጣሚ አንድ የኢየሱስን ስራ በዚህ ጣል ላደርግልህ እፈልጋለሁ። ክፋት ሰርተን ከእግዚአብሔር ፊት የተደበቁ ሰዎችን በክፋታችን ቦታ የእግዚአብሔርን ፊት እንድናይ ያደረገው ለኢየሱስ አጨብጭቡ። ምን አለ መሰላችሁ? አዳም ብሎ እግዚአብሔር ሲጠራው አዳም ተደበቀ። ሲጠራው እንደገና አቤት አለኝ። ወዴት ነህ? እንድትደበቅ እኮ አይደለም ኤደን ገነት ላይ ያስቀመጥኩ፣ ወዴት ነህ ብሎ ሲጠራው እኔ ተደብቄያለሁ አለ። ለምን ሲባል ራቆት ነኝ። በራቆት በሆነስ ማን ነገረኝ? እንግዲህ ያለው የደረሰው ነገር ሁሉ እባብ አለ፣ ባለቤትን ያን እንደዚህ ያለች ምናምን የሚሉ ብዙ ነገር አለ። ራሳችሁን ታነባላችሁ ወይ እስካሁን ዛሬ ድረስ ትሰማላችሁ። ወደዚህ ሀሳብ የመጣሁበት ነገር ምንድነው? የክፋት ስራ የእግዚአብሔርን ፊት እንዳናይ ያደርጋል። አልሰማችሁም? አንድ ሰው ከሰማ በቂ ነው። የክፋት ስራ፣ ክፉ አለመታዘዝ የእግዚአብሔርን ፊት እንዳናይ ያደርጋል። ነገር ግን አንድ ነገር ልነግራችሁ ፈልጋለሁ። ልክ እነዚህ 5 ልባሞች ሰዎች ዘይታቸውን ንብረታቸውንም ያዙና ከመሽመሽ ይመጣል፣ ሊያከብረን መሽ ይመጣል፣ ከዚህ ጨለማ ሊለየን መሽ ይመጣል፣ ሙሽራችን መሽ ይመጣል። በኢየሱስም ተዘጋጅታችሁ የመጠበቅ አቅም ይሰጣችሁ። አሜን። እኔ በአንድ ሰው ይሄንን ቢሰብክ ራሱ ደስ ይለኛል። እግዚአብሔር ምስክሬ ነው። ተዘጋጅታችሁ የመጠበቅ አቅም ይሰጣችሁ። አሜን። ልክ እነዚህ ሰዎች ዘይታቸውን ይዘው ቀጥታ ወደ ሙሽራው ገቡ። አንድ ነገር በዚህ ጊዜ ለመንገር ፈልጋለሁ። ከኔ ጋር ናችሁ? እስቲ ከኔ ጋር ያላችሁ እጆቻችሁን ከፍ አድርጉ። ተባረኩ። በጣም ወዳችኋለሁ። እውነት በጣም ስለምትከታተሉኝ አንድ ነገር ልነግራችሁ ፈልጋለሁ። በዚህ ጊዜ አሁን ባለች ቤተክርስቲያን ላይ ማንም ይሁን ማንም ሰባኪ፣ ዘማሪ፣ ወንጌላዊ፣ ፓስተር፣ ሐዋርያ፣ ነብይ ምናምን ስም የተሰጠው አልተሰጠው አገልጋይ ማንም ይሁን በአሁን ጊዜ የክርስቶስን መምጣት ደፍሮ የማይሰብክበትና የማይስተምርበት ጊዜ ቢኖር በአሁን ጊዜ ወዳችሁ አይደለም እኮ። አሁንም እኔ ራሱ እንደዚህ ሳስተምር እኮ እንቅልፍ ምላችሁ እግዚአብሔር ምስክሬ ነው። ወዳችሁ አይደላችሁ? አንድ ነገር አለ። ከምንም ጊዜ በላይ የክርስቶስ አገልጋይ ሆነው የክርስቶስን መምጣት የማይሰብኩበት ጊዜ ቢኖር የአሁኑ ጊዜ ነው። እግዚአብሔር ግን ወንጌል አደባባይ ለክርስቶስ፣ አደባባይ ለወንጌል ያ በቃ ትልቅ እውቀትና ትልቅ መገለጥ ይዞ የታፈኑ ሰዎች ለትልቅ ሚዲያ ቀሪው ዘመናችሁ የክርስቶስን መምጣት የምትሰብኩበት ጊዜ ይሆንላችሁ። ነገርኳችሁ። ከምንም ጊዜ በላይ የትኛው ቸርች ብትሆን ጎረቤት እንደዚህ ይሆናል፣ እሱ በወደቀበት አንተ ትገባለህ የሚባል ስብከት ከሆነ ደስ ይላል። የታጨለለትን ሙሽራው ኢየሱስ ይመጣል ተስፋችን ሊያከብረን ሲባል ሁሉም ሰው እንደዚህ ይላል። አጋንንት እኮ ነው እንደዚህ የሚያደርገው። በዚህ ጊዜ የክርስቶስን መስቀል፣ የክርስቶስን ደም፣ የክርስቶስን መምጣት ለመስበክ የክርስቶስ አገልጋይ የሆኑ ለብዙዎች አንደበቶቻቸው ተይዟል። ለምንድን ነው ሲባል ሰይጣን አይፈልግም።
ለአማኝ እንደዚህ አይነት ደስታ እንዲያውቁ አይፈልግም ሰይጣን። አንዳንድ ጊዜ መንገድ ላይ ኢየሱስ ይመጣል ብለን ከሰበከን እንጂ ቸርች ላይ አመት ሙሉ ኢየሱስ ይመጣል የሚል ስብከት ሰምታችሁ አታውቁም። እውነት ነው ውሸት? ሐሳይር ከቴቶ ጦሳይ እውነት ነው ውሸት? ስለ ዳንክበት እውነት፣ ስለ ልታርፍ ያለው እውነት አንድም ቀን ሰምታ አታውቅም። በተደጋጋሚ የክርስቶስን መምጣትና ይሄን ትምህርት አይነ ቢቀጥል ወንበር ላይ አንድ ሰው ብቻ ይቀራል። አይሱ አይተነበይ አሁን ዘመኑ እንትን የሚል ሰው ለነስም መጥራት እንትን ለመሆን ምናምን ነው ከካይ እናንተ እንዳትሄዱ ብለን በመሃል ትምህርት እያመጣን ምን እያደረገን አባብለን እያጠጠናችሁ ምናምን እያደረገ ግን ህይወት የለም እዛ አካባቢ ያድና። አሜን። ነገር የለም። እኔ ከሰበኩ በኋላ የሚያምን ነገር ካለና እኔ ጅንጭ እየጸልይልሃል ትፈወሳለህ። አሜን። የሆነ ቆመ ፌሪ የሆነ ነገር ካለ እኔ እጸልይልሃለሁ ሰው ትሆናለህ። ግን ህይወታችሁ በዋናው መዳን መንገድ ላይ ይሁን። አሜን። ተከታታይ ትምህርት ስንጀምር እኮ ወንበር ባዶ ሲቀር እናያለን። ክብር ለኢየሱስ ይሁን። አሜን። ስለዚህ ከምንም ጊዜ በላይ የክርስቶስ አገልጋይ የሆኑ ሰዎች የክርስቶስን መምጣት የማይደፍሩበትና የማይሰብኩበት ጊዜ ቢኖር አሁን ጊዜ ላይ ነው። እግዚአብሔር ከዚህ በኋላ ቀጣይም ትውልድ የራሱን ህይወትንና ስራን በአግባብ የምናገሩ ትውልዶችን ያነሳል። አሜን አሜን። በኢየሱስ በእውነት እኔ እንደነገርኳችሁ እኮ ከዚህ በፊትም ኢየሱስ ይመጣል ስብከት ሲሰብክ አንድ ነገር ነግሬያችኋለሁ። ይመጣል ማለት የምንጠብቀው ክርስቶስ ይመጣል ማለት ሊያሰቃየን፣ ሊገለን፣ ለጠላት አሳልፈን ሊሰጠን ሳይሆን ሊያከብረን ይመጣል። አሜን አሜን። ጉባኤ ከኔ ጋር እጅን ከፍ አድርግና ኢየሱስ ይመጣል። ኢየሱስ ይመጣል። ለምን ዛሬ ትምህርት እንደማስተምር አላውቅም። ነገርኳችሁ። አንድ ልጅ አመነች ልታገባ ተዘጋጅታ ካለች እሷን የሚያገባት ወንድ በራሱ ቤት ነው። ከኔ ጋር ናችሁ? የሚያገባት ወንድ በራሱ ቤት ነው ያለው። እሷ በቤታቸው ላይ ቁጭ ብላ ተዘጋጅታ ልብሷን ምኗ በቃ ተዘጋጅቶ ፏ ብላ ትጠብቃለች። ሙሽራዋ ከአጃቢዎች ከሚዜዎች ጋር እሷን ለመውሰድ እሷ ወዳለበት ይመጣል። ከኔ ጋር ናችሁ? ስለዚህ አመነች፣ ቤት ተቀምጣ ጌታ ሆይ እሱ ከሚመጣበት ውሰደኝ፣ ወዴት ልግባ? እግዚአብሔር ሆይ የት ብሄድ ይሻለኛል ትላለች? ጌታ ሆይ ወይ ስበረኝ ወይ ቅበረኝ ወይ እንደዚህ ሊሆን ወዴት ልግባ? አሁን እኮ ሙሽራዬ እኮ ሊመጣ ነው፣ ወዴት ልግባ ትላለች? የባሰ እየተቀበች ነው የምትጠብቀው። ከመች ይመጣል ምን መጥቶ ተመጣ እየመጡ ነው። እሷም ከታች እኮ ያው ሙሽራውን ሚዜዎችን ቁጭ ብሎ እየመጡ ነው። እየመጡ እኮ የቤተ ክርስቲያናችን ሙሽራችን ክርስቶስ ነው። ሲመጣ ሊያከብር ነው እንጂ ሊገል አይመጣም። አሜን አሜን ሃሌሉያ አሜን። በኢየሱስ ነገርኳችሁ። ኢየሱስ ሲመጣ ኤዳችሁን ጥላችሁ፣ በሽታችሁን ጥላችሁ፣ ብቸኝነታችሁን ጥላችሁ፣ ድካማችሁን ጥላችሁ የሆነ እኔ አንዳንድ ጊዜ ራሱ ደስ ይለኛል። አንዳንድ ጊዜ እኔ ሆስፒታሎች ላይ ለመጸለይ ሄዳለሁና ሲሄድ ደስ የሚለምዶ ታውቃላችሁ። ኢየሱስ በዛ አይነት ቢመጣ ስንት አልጋዮች ናቸው መሰለህ ባዶ የሚቀሩት። እግዚአብሔር ምስክሬ ነው። አንዳንድ ጊዜ እኔ የሚበላ ነገር ውሃ ምናምን ልብስ ይዤ ማረሚያ ለመጸለይ ገባለሁና ስንት ጊዜ በጥፋታቸው ያለ ጥፋታቸው የታሰሩ ሰዎች አሉ እኮ። ኢየሱስ ሲመጣ እንዴት ይወን ደጆች ይከፈታሉ መሰለህ። የሚያቃቸው ተኔ እፈልጋለሁ ይላል። ኢየሱስ ሲመጣ በሽተኞች ይፈወሳሉ፣ ማረሚያዎች ይከፈታሉ፣ የወደቁ ሰዎች ይነሳሉ፣ ዕዳዎች ይከፈላሉ፣ በሽታችን ይራገፋሉ። ኢየሱስ ይመጣል። ኢየሱስ ቢመጣ እኮ ትላንት አማኗ 10,000 ብር ያበደራት ሴት እኮ እንደዚህ ኢየሱስ ይመጣል ብላ እኮ ኢየሱስ ሲጠራት እኮ ናይ 10,000 ብርን አይልም፣ እሱም ይነሳል። ሊያሳርፈን ይመጣል፣ ሊወስደን ይመጣል፣ ሌላ ክብር ደረጃ ላይ ለማስገባት ይመጣል። አማኝ ካለ ኢየሱስ ይመጣል ይበላይ። ኢየሱስ ይመጣል። አሜን አሜን። ኢየሱስ ይመጣል። ቃል ይመስላችኋል? በጣም የሚገርም ነገር እኮ ነው በእውነት።
ይመጣል ሲባል እኮ እናንተ እንደዚህ ልበላችሁ ሁሉ ጊዜ የዕለት ቋንቋቸው ጌታ ሆይ ማረናታ ሳላገባ ሳልሰራ ሳልወልድ እንደዚህ ሳልሆን እኔ የትኛው ጻድቅ አሁን ኢየሱስ ከመጣ ሲጀመር አንተ ምን ጻድቅ ነህ እንዴ? በክርስቶስ ደም ነው እንጂ የጸደቅን። ስራችን እኮ ቢታይ እኮ በጣም የዘቀጠ በጣም የሚያስጠላ ጭቃ የሆነ ህይወት ነው ያለ ነው። በክርስቶስ ደም ታጥበን ንጹህ ሆነናል። አሜን። ስለዚህ አሁን ኢየሱስ መጣ ወይኔ ነገ የሆነች ቀጠሮ አለች የሚቀጥለው ያለች ያን ቤት ፕላን ካርታ ምናምን ካርታ ፕላን የሌለበት የዘላለም ደስታ ያለበት ሰላም የሰፈነበት ሁሉ ጊዜ የምታመልኩበት ሁሉ ጊዜ ፊቱን የምታዩበት ክብር ያለበት ደስታ ያለበት ሰላም ያለበት የዘላለም እርካታ ያለበት ክፉዎች የሌሉበት የሚያስጨንቁ አሳዳጆች የሌሉበት የዘላለም ደስታ ወዳለበት እንገባለን። ወደ እረፍታችን እንገባለን። ወደ ደስታችን እንገባለን። ወደ ሰላማችን አሜን። ዋው ሰሞኑ ምን እንደዚህ እንደሚያደርገኝ አላውቅም። እግዚአብሔር ምስክር። ሌላ ሁሉ ጊዜ ለክርስቲያን ይሄ ብቻ አይደለም፣ ሌላ የሚጠብቁበት እረፍት አላቸው። አሜን። ከኔ ጋር ናቸው። ሁሉ ጊዜ ለክርስቲያን ሌላ የሚጠብቁ የራሳቸው እረፍት አላቸው። አሜን። ነገርኳችሁ እኮ ኢየሱስ መጣ እንደ ትላንትናው በጥፊ ልመታ አይደለም የሚመጣው። ኢየሱስ መጣ እንደ ትላንትናው ከአቅሙ በላይ የሆነ መስቀል ተሸክሞ ሊሮጥ አይደለም የሚሄደው። ኢየሱስ መጣ እንደዛ ከደም ጋር የተቀላቀለ ላብ እንዲያልቡ አይደለም የሚመጣው ዓለምን ለመግዛት። አሜን። አጃካባ አጨብጭ። ከኔ ጋር ናችሁ ወይ? አንድ ድንቅ የሆነች መልእክት ላነብላችሁ እወዳለሁ። ሁላችሁም እኔ ነኝ። በጣም ደስ የሚል አንድ በጣም ደስ የሚል ነው። በደንብ እንድትከታተሉኝ ፈልጋለሁና ኢየሱስ ይመጣል። ኢየሱስ ይመጣል። ማቴዎስ ወንጌል 5ኛው ምዕራፍ ከቁጥር 1 እስከ 13 ካነበብነው ክፍል እንደዚህ ይላል። የጨለማው ወንዝ እየፈጠነ ነው መብሰሱ። የጸጋ ልጆች ሁላችሁ ለሥራ ታጥቃችሁ ተነሱ። የተዋጀንበትን በመስተዋል የተከፈለነውን ታላቅ ዋጋ ከልብ እያራረንላቸው የጠፉትን ፍለጋ አዝመራው ነጥቷልና ለጌታ ሥራ እንትጋ። እየሰማችሁ ነው? የእጆቻችን ድንቅ ፍቅር የአዳኛችንን ድንቅ ፍቅር ከነፍሳችን እያሰበን ድምፃችንን ከፍ አድርገን ከልባችን እየዘመረን ወደ ላይ እንዲወስደን በትጋት እየጠበቀን ይህ ነገ ወይም ዛሬ ሊሆን ይችላል እያለን ወገባችን እየታጠቀ መብራታችን እየደመቀ ይሆን። እንደገና አነብላችኋለሁ። እንግዲህ በደንብ ስሙኝ። የጨለማው ወንዝ እየፈጠነ ነው መብሰሱ። የጸጋ ልጆች ሁላችሁ ለሥራ ታጥቃችሁ ተነሱ። የተዋጀንበትን በመስተዋል የተከፈለው ታላቅ ዋጋ ከልብ እየራራንላቸው የጠፉትን ፍለጋ አዝመራ ነጥቷልና ለጌታ ሥራ እንትጋ። የአዳኛችንንም ድንቅ ፍቅር ከነፍሳችን እያሰበን ድምፃችን ከፍ አድርገን ከልባችን እየዘመረን ወደ ላይ እንዲወስደን በትጋት እየጠበቀን ይህ ነገ ይሁን ወይ ዛሬ እያለን በፍቅር እየጠበቀን ያድናል። አሜን። ወገባችን የታጠቀ መብራታችን የበራ ይሁን። አሜን። አሜን። በኢየሱስ እንነሳ። አልፍሪካ ሞሲዳ ፋዳ ካባቻሪያዶስ እግዚአብሔር አምላክ ሆይ ሌላ ክብር ያለ ሰዎች ስለሆነን እናመሰግናለን። አሜን። ሌላ ስኬት ያሉ ሰዎች ስለሆነን እናመሰግናለን። አሜን። እንደዚህ ብዬ ስጸልይ እግዚአብሔር አምላክ ለጉባኤ እንደዚህ ይለኛል። ለማንም ትንቢት አላመጣም ዛሬ ጠዋት ብያለሁ። ከሰዓት በዛይት ጸልላችኋለሁ። በጊዜ እንድትመጡ ፈልጋለሁ። ግን አንድ ድምጽ ሰምቻለሁ። ከዚህ በኋላ በጨለማ አትመላለሱ። አሜን። ከዚህ በኋላ በኪሳራ አትመላለሱ። አሜን። ከዚህ በኋላ በውድቀት አትመላለሱ። አሜን። ከዚህ በኋላ እግዚአብሔር እንደዚህ ብሎኛል፣ የጨለማ ምዕራፎቹ ይዘጋል። አሜን። አሜን።
አባ ከሰዓት ጊዜ ያላችሁ ሰዎች ካላችሁ በጊዜ ነው። ከሰዓት ነፃ መውጣትና የትንቢት አገልግሎት አገለግላለሁ። እግዚአብሔር መንፈስ ግን እንደዚህ ብሎኛል። አሁን ጠዋት እንደዚህ ልበላችሁ፣ የተሰጣችሁን ጸጋ፣ የተሰጣችሁን ክብር፣ የተሰጣችሁን ኃይል፣ የተሰጣችሁን መብራታችሁን አጠብቃችሁ ወደ አባቶቻችሁ ጋር እንድትገቡ የሚያደርግ የጸጋ ዙፋን በእምነት እንድትቀርቡ ስልጣን የተሰጣችሁ ሰዎች ናቸው። ስለዚህ ይሄ ብርሃን በሕይወታችሁ ላይ ይድመቅ። ሁልጊዜ ወገባችሁ የታጠቀ መብራታችሁ የደመቀ በኢየሱስ ስም ይሁንላችሁ። ይህችን ጸሎትን ምን ላድርግ፣ ይህችን አማኝ ይህችን የሆነ ነገር ምን ላድርግ የምትላችሁ ሰዎች ደጋሚ አስጨናቂ ጨለማ በኢየሱስ ክርስቶስም መብራታችሁን አይወስድም። ጤንነታችሁን አይወስድም። ከእግዚአብሔር የተቀበላችሁትን ጸጋ አይወስድም። እንደዚህ ብዬ እጸልይላችኋለሁ። ሌላ እረፍት የምትጠብቁ ሰዎች ናችሁ። እዛ የእረፍት ቦታችሁ ላይ የሚያውካችሁ አስጨናቂ አይገኝም። የአባታችሁን ፊት እያያችሁ የዘላለም እረፍት ወዳለበት ይገባላችሁ። ደስታችሁ የዘላለም ነው። ስኬታችሁ የዘላለም ነው። የማይቆለፍ ደጅ አለ። ለዘላለም ብርሃን የሆነ ደጅ አለ። የዘላለም ሰላም የሰፈነበት ደጅ አለ። የዘላለም የማይቆለፍ እረፍት አለ። ጥል የሌለበት፣ ክርክር የሌለበት፣ ዘረኝነት የሌለበት፣ አጀንዳ የማይታይበት፣ በትላንትናው ባያችሁትንም ባላያችሁበትን መንገድ የማትከሰሱበት፣ አላስፈላጊ የሆነ ሽክም ተሸክማችሁ የምትንከራተቱበት ሳይሆን እናንተ ደካሞች ሽክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔ ያሳርፋችኋለሁ፣ የነፍሳችሁ እረፍት ይሆንላችኋል። ቀንበረም ቀላል ናት፣ ሽክምም ልዝብ ነው ተብሎ እንደተጻፈ ለዘላለም የምታርፉበት ስፍራ ተዘጋጅቶላችኋል። ሃሌሉያ ኢየሱስ ለዘላለም የምታርፉበት፣ ለዘላለም ከፍ የምትሉበት፣ ለዘላለም ዘረኝነት የማያሰቃይበት፣ መልክ ቁመት የማያሰቃይበት፣ ማንም በሌለበት የእግዚአብሔር ብርሃን ለዘላለም የሚበራበት፣ ደግመ ለፍተህ ከባንክ ቤት ባወጣው ብር ሳይሆን አንድ ነገር አለ። የሰው ዓይን ያላየው፣ የሰው እጅ ያልሰራ፣ የሰው ጆሮ ያልሰማ በዘላለማዊ ጥበብ የተሰራ ትልቅ ስፍራ የሚጠብቋችሁ ሰዎች ናቸው። ኢየሱስ ልነግራችሁ ፈልጋለሁ። መጽሐፍ ቅዱስ መጽሐፍ ኢዮብ ላይ ሲናገር ምዕራፍ 3 ከቁጥር 17 ላይ እንደዚህ የሚናገር ቃል አለ። ያው በዛ ቦታ ላይ ክፎች ማወካቸውን ይተዋሉ፣ ደካሞች ያርፋሉ አለ። በክርስቶስ ኢየሱስም ከነድካማችሁ ጠጋ ብላችሁ የምትጠጉ ፍቅራቸውን የምትገልጹለት ሰብሰብ የሚያደርግ የአባትነት ፍቅር ያለው የምታርፉበት ስፍራ ተዘጋጅቶላችኋል። አንድ መስሪያ ቤት ለመስራት የትኛው ሀገሪቱ ቋንቋ ይችላል? ማናለው ይባላል። በክርስቶስ ደም የተዋጃችሁ፣ ከነገድ ከቋንቋ የተዋጃችሁ፣ ከዘር ከተለያየ ቦታ የተዋጃችሁ፣ ነገር ግን በክርስቶስ ኢየሱስ በመስቀሉ ሥራ አማካኝነት የተዘጋጀላችሁ ስፍራ አለ። ያው ወደ አባቴ እሄዳለሁ፣ ተመልሼ እመጣለሁ፣ ስፍራውን አዘጋጅላችሁ ዘንድ እሄዳለሁ አለ። በዚህ ሰዓት በእግዚአብሔር ዘንድ የተዘጋጀልን በኢየሱስ ክርስቶስ እጅ የተሰራ ለዘላለም የማይታወቅ ደካሞችን የማያውቁ ሰዎች ሄደው ነገር ግን በክርስቶስ የጠነከሩ ሰዎች የሚያርፉበት ስፍራ አለ። አሜን አሜን። አባ ይሄ ደጅ ስለማይዘጋ አመሰግናለሁ። ይሄ ደጅ ስለማይቆለፍ አመሰግናለሁ። ይሄ ደጅ ስለማይቆለፍ አመሰግናለሁ። በውስጣችን አንተ ያስቀመጥከው መብራትና ብርሃን፣ በውስጣችን ያስቀመጥከው ዘይት በኢየሱስ ክርስቶስ ስም ዘግናኝ ከሆነ ጨለማ የሚያስመልጠን ይሁን።
አፋዊ አይሆን፣ ለዓይን የምታየው አይሆን፣ ለአባልነት አይሆን፣ ለጌታ እራት ለመቀበል አይሆን። የዘላለም አምላክ እግዚአብሔር ሆይ አይሆን። አሜን አሜን። ወስኜ ስለተነሳው ነው እንደዚህ ብዬ የምሰብከው። ሊያሳርፋችሁ ይመጣል፣ ሊወስዳችሁ ይመጣል። ሌላ ደስታ ያላችሁ ሰዎች ነው። ምክንያቱም ዓለምና ትርፏ በጣም ጭንቀትና ስቃይ ነው። ምክንያቱም አንድ ነገር ልነግራችሁ እችላለሁ። አንዳንድ የኛ ሰዎች ሲናገሩ እንደዚህ አሉ፣ የምድር ክፋት አሁን እየባሰ መጥቷል አለ። የምድር ክፋት፣ የዓለም ክፋት አሁን እየባሰ ብቻ ሳይሆን ያነ ክፉ ነው፣ ምንም እየተጨመረ የለም። ምክንያቱም የፈጠረችዋን ፈጣሪዋን ኢየሱስን ክርስቶስ የሰቀለች ዓለም ናት። የዓለም ክፋት እየጨመረ አይደለም። ዓለም ድሮ ክፉ ነው። እኔ ዓለምን እንዳሸነፍኩ ታሸንፋላችሁ። መለካለ በሽታችሁን ታሸንፋላችሁ። ዕዳችሁን ታሸንፋላችሁ። የሆነ ፍርሃትም ታሸንፋላችሁ። የሆነ ክፋትም ታሸንፋላችሁ። አማኝ ካለ በእግሩ ይነሳና አሸናፊ ነኝ በለኝ። በእግሮቻችን እንነሳ። ዛሬ ጠዋት ለማስተማር ውስጥ ፈቃደኛ ስለሆነ ነው። ከሰዓት ድንቅ ጊዜ ይኖረናል። እግዚአብሔር በሰጠኝ ጸጋ አገለግላችኋለሁ።